ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ዋን የተሰኘውን የአፋን ኦሮሞ ፕሪፖዚሽን የያዙ የአፋን ኦሮሞ ሀረጎች አሉታዊ ቅርጻቸውን ወይም ኔጋቲቭ ፎርማቸውን ነው የምንመለከተው። እንደምታስታውሱት ባለፈው ሁለት ትምህርቶቻችን clauses that contain one with the suffix f in the present and past time በሁለት የተለያዩ ኦዲዮ ቪዲዮዎች ተመልክተን ነበር። Negation of both present and past clauses that contain one with the suffix f አንድ አይነት ነው የሚሆነው። ዛሬ እሱን ነው የምናየው። ፎርሙላው ይሄ ነው። ቢኤም ሲደመር ዋን ሂን ሲደመር ጂቱ ኤንኤፍ። ቢኤም በመቃ ማለት ነው። ፕሮናውን ተውላጠ ስም ማለት ነው። አኒ፣ ኑቲ፣ ሲን፣ አቲ፣ ሳን፣ ኢኒ፣ ሼን ማለት ነው። ዋን ሂን የሚወክለው ያል፣ የማይ እንደዚህ አይነት ነው። እንግዲህ ያል፣ የማይ ኔጌቲቭ ፕሪፖዚሽኖች ናቸው። ዋን ሂን ከአንድ ላይ ለምሳሌ የማይሰራ፣ የማይሆን፣ የማይመጣ፣ የማይሄድ፣ ያልመጣ፣ ያልሰራ፣ ያልበላ፣ ያልሰራ፣ ያልጠጣ እንደዚህ አይነት ነው። ለአንድ ተውላጠ ስም ሊሆን ይችላል የነገርኳችሁ፣ ግን ለሁሉም ተውላጠ ስሞች፣ ለሁሉም ፕሮናውኖች፣ ለሰባቱም ተመሳሳይ ቅርጽ ነው የሚኖረው። ጂቱ ኤን ሲምፕል ፓስት ቴንስ ማለት ነው። ኤን የሚያመለክተው the simple past tense of the given verb it with respect to ኑቲ ማለት ነው። ኤፍ የሚያመለክተው the suffix f will be suffixed in clauses that contain one ማለት ነው። ስለ ለ የምትለዋን እንድታመለክትልን ብለን መውሰድ እንችላለን። እንግዲህ ቢኤም በመቃ ወይም ፕሮናውን ማለት ነው። ጂቱ ኤን is a simple past tense form of the given verb with respect to ኑቲ። ፈኬኛ ምሳሌ ማለት ነው። በምሳሌ እናያለን። ሰንጠረዥኒ ከዛ በኋላ በስቴትመንት በሙሉ አረፍተ ነገር እናያለን። ቢኤም በሚለው ስራ አኒ፣ ኑቲ፣ ሲን፣ አቲ፣ ሳን፣ ኢኒ፣ ሼን። አኒ እኔ ማለት ነው። ኑቲ እናንተ እኛ ማለት ነው። ሲን እናንተ፣ አቲ አንተ አንቺ፣ ኢሳን እነሱ፣ ኢኒ እሱ ማለት ነው። ሼን እሷ ማለት ነው። ፎርሙላችን ቢኤም ሲደመር ዋን ሂን ሲደመር ጂቱ ኤን ኤፍ ሰፊክስ ነው። ዋን ሂን ጀቅኔፍ የሚለው በፐርፕል ባክግራውንድ የምትመለከቱት እንግዲህ ፕሮናውኖቹን አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ሼን የሚሉትን ስናስቀድም ቢኤም ዋን ሂን ጀቅኔፍ ትርጉም በሚለው ስር የተቀመጠው የአማርኛ ትርጉም ነው ማለት ነው። ስለዚህ ቢኤም ዋን ሂን ጀቅኔፍ ማለት ፕሮናውኑን እንዳስፈላጊነቱ ሪፕሌስ ታደርጉታላችሁ። አኒ ዋን ሂን ጀቅኔፍ እኔ ስለማልረብሽ ስላልረበሽኩ፣ ኑቲ ዋን ሂን ጀቅኔፍ እኛ ስላልረበሽን ስለማንረብሽ፣ ኢሲን ዋን ሂን ጀቅኔፍ እናንተ ስለማትረብሹ ስላልረበሻችሁ፣ አቲ ዋን ሂን ጀቅኔፍ አንተ ስለማትረብሽ አንተ ስላልረበሽ፣ አንቺ ስለማትረብሽ ስላልረበሽ፣ ኢሳን ዋን ሂን ጀቅኔፍ እነሱ ስለማይረብሽ ስላልረበሹ፣ ኢኒ ዋን ሂን ጀቅኔፍ እሱ ስለማይረብሽ ስላልረበሸ፣ ሼን ዋን ሂን ጀቅኔፍ እሷ ስለማትረብሽ ስላልረበሸች። እንግዲህ ዋን ሂን ጀቅኔፍ የሚለው ትርጉሙ በአማርኛ ትርጉም በሚለው ስር የተቀመጠውን የሚወክል ነው። ያው አንድ አይነት ኤክስፕሬሽን ነው ያለው። በጣም ቀላል ስቴትመንት ምሳሌዎች እንመልከት። አኒ ዋናን ሂኛኒፍ ናምቤላይ ስላልበላው ራበኝ ነው። ስላልበላው ራበኝ ዋን ሂኛኒፍ ግሱ ኛቹ ነው። ሲምፕል ፓስት ፎርም ኦፍ ኛቹ with respect to ኑቲ ኛኔ ነው። በፎርሙላው መሰረት ዋን ሂኛኒፍ ስላልበላ ይሆናል። ኑቲ ዋን ሂን ዋመምኔፍ ጭዳ ሳኒ ራቲ ይን አርገምኔ ስላልተጠራን ሰርጋቸው ላይ አልተገኘንም። ዋን ሂን ዋመምኔፍ ዋመሙ መጠራት ነው። እንግዲህ ግሱ ዋመሙ ነው። the simple past form of ዋመሙ with respect to ኑቲ ዋመምኔ ይሆናል። በፎርሙላው መሰረት ኑቲ ዋን ሂን ዋመምኔፍ ስላልተጠራን። ጭዳ ሰርግ ማለት ነው። ጭዳ ሳኒ የነሱ ሰርግ ማለት ነው። ጭዳ ሳኒ ረቲ ሰርጋቸው ላይ ማለት ነው። ሂን አርገምኔ አልተገኘንም አልሄድንም ማለት ነው። እንግዲህ ዴምኔ ማለትም ይቻላል። ኢሲን ሆጂ ኬሰን ዋን ሂን ፊጥኔፍ አማ ባው እንደንደይሰን ስራችሁን ስላልጨረሳችሁ መውጣት አትችሉም ነው። እንግዲህ ግሱ ፊጡ ነው። ዋን ሂን ፊጥኔፍ ስላልጨረሳችሁ፣ ዋን ሂን ጥሙሬፍ ስላልጨረሳችሁ ይቻላል። ግሱ ፊጡ ነው። the simple past form of ፊጡ with respect to ኑቲ ፊጥኔ ነው። ዋን ሂን ፊጥኔፍ ስላልጨረሳችሁ ይሆናል ማለት ነው። ይህን ዋን ሂን ፊጥኔፍ ስላልጨረሳችሁ
በኡ መውጣት ነው። አማ አሁን ነው። እንደንዴሰን አትችሉም ማለት ነው። አትችሉም ማለት ነው። እሺ አቲ ቤኩምሳ ዋኒን ቀብኔፍ ዱቢሱ ቀብዳ እውቀት ስለሌለ ማንበብ አለበት። ቤኩምሳ እውቀት ነው። ዋኒን ቀብኔፍ ስለሌለ ነው። ግሱ ቀቡ ነው። ሲምፕል ፓስት ፎርም ኦፍ ቀቡ with respect to ኑቲ ቀብኔ ነው። ዋኒን ቀብኔፍ በፎርሙላው መሰረት ስለሌለ ይሆናል ማለት ነው። ዱቢሱ ቀብዳ ማንበብ አለበት ነው። ኢኒ ነመጋሪ ዋኒን ታኔፍ ኤኙዩ ሰዩን ጃለቱ ጥሩ ሰው ስላልሆነ ማንም አይወደውም። ነመጋሪ መልካም ሰው ማለት ነው። አመረሸጋ የሚባል ሰው ማለት ነው። ዋኒን ታኔፍ ስላልሆነ ተኡ ነው ግሱ። the simple past form of ተኡ with respect to ኑቲ ታኔ ነው። በፎርሙላችን መሰረት ዋን ሂን ታኔፍ ስላልሆነ ይሆናል ማለት ነው። ኤኙዩ ማንም ማለት ነው። ኤኙ ማን ማለት ነው። ኤኙዩ ሲሆን ማንም ማለት ነው። ኢሳ the object form of ኢኒ ነው። እንጃለቱ እንጃለቱ አይወደውም ማለት ነው። ኢሳ እንጃለቱ አይወደውም፣ እሱን አይወደውም፣ ማንም አይወደውም። ኢሼን ሆጂ ዋን ሂን አርገኔፍ ባዬ ያዳጅርቲ ስራ ስላላገኘች በጣም የተጨነቀች ነው። ሆጂ ዋን ሂን አርገኔፍ በሚለው ውስጥ አርገቹ ነው ግሱ። the simple past form of አርገቹ with respect to ኑቲ አርገኔ ነው። አርገቹ ማግኘት ነው እንግዲህ ስላላገኘች ዋን ሂን አርገኔፍ ይሆናል በፎርሙላው መሰረት። ባዬ ማለት ባኤም ይባላል ብዙ ማለት ነው። ያዳጅርቲ እየተጨነቀች ነው። ያደኡ ነው መጨነቅ፣ ያደኡ መጨነቅ። ዳኢሚቲን አነን ዋኒን ዱግኔፍ ሃዲሼ ያዶፍቴርቲ ህፃኗ ወተት ስላልጠጣች እናቷ ተጨንቃለች። ዳኢሚቲን ህፃኗ ዘ ቤቢ ማለት ነው። ዳኢማ ህፃን ማለት ነው። ዳኢሚቲን ሰብጀክት ፎርም ነው። the baby ዘ የምትለው ነው የምታሳየን። ኢቲን የምትለው ሰፊክስ አነን ወተት ነው። ዋኒን ዱግኔፍ ግሱ ዱጉ ነው። the simple past form of ዱጉ with respect to ኑቲ ዱግኔ ነው። በፎርሙላው መሰረት ዋኒን ዱግኔፍ ስላልጠጣች ይሆናል ማለት ነው። ስላልጠጣች ብቻ አይደለም ባይደው ዋን ሂን ዱግኔፍ ስላልጠጣች፣ ስለማትጠጣ፣ ስላልጠጣን፣ ስለማንጠጣ ቅድም ባየነው በሰንጠረዡ መሰረት ለሰባቱም ለፕሬዘንትም ለፓስትም ዋን ሂን ዱግኔፍ ስለማልጠጣ ፕሬዘንት፣ ስላልጠጣው ፓስት፣ ስላልጠጡ ፓስት ፎር ኑቲ፣ ስለማይጠጡ ለነሱ ተመሳሳይ ነው ማለት ነው። ዋን ሂን ዱግኔፍ፣ ዋን ሂን አርገኔፍ፣ ዋን ሂን ታኔፍ፣ ዋን ሂን ቀብኔፍ፣ ዋን ሂን ፊትኔፍ፣ ዋን ሂን ዋመምኔፍ፣ ዋን ሂን ያኔፍ። እዚህ እንግዲህ ለአንዳንድ ፕሮናውን የተገለጸው ግን ለሰባቱም ፕሮናውን ተመሳሳይ አገላለጽ እንጠቀማለን ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ትምህርት በሌላ ኦዲዮ ቪዲዮ እስከምንገናኝ ነጋቲ ነፍቱራ